ቅድስናው ሰፊ ነው። የአብደላ እዝራ ምግብ ቤት ስንገባ ሁለቴ ያን ስራ የለኝም ሁለቴ ሶስቴ አራቴ ጋብዞኝ ከሆነ ምግብ በአስተናጋጆቹና በምግብ ቤት ባለቤቶቹ ዘንድ ሞገስ ላጣ ይሆናል። ሁልጊዜ ጓደኛውን እየተከተለ እያስከፈለ የሚበላ ነው እንዳልባል ልንገባ ስንል እዚች ውስጥ ብር ያደርግልኝና ዛሬ የምትጋብዘው አንተ ነህ ይላል። ክብሬን አስመለሰልኝ አይደል? እንዲህ አይነት መንፈሳዊ ሕይወት ውጪ የሆኑ ግን የእግዚአብሔርን ተግባር የሚያከናውኑ ብዙ ሰዎች አሉ እና የሕይወት ፍልስፍና ከዛ ቢነሳ ባንሰበስብ። ሌላው የሕይወት የመመሪያው መሰብሰብ ሊሆን ይችላል። ክምር ላይ እንደሚቀመጥ ዝንጀሮ የብር ተራራ ላይ ቁጭ ማለት ህልሙ የሆነ ሰው ይኖራል። በስሩ የሚያስተዳድራቸውን ሰዎች ማመናጨቅ ምን የህይወት ግቡ ሊሆን ይችላል። ወይም ደግሞ ጥሩ የሆነ ባለሀብት ለ1,000 ለ10,000 ለ20,000 ሰዎች የቤተሰብ ዋስትና የሚሆን የስራ ዕድል የሚፈጥር አለ። አንዳንዱኛ ከተማ ውስጥ ግን መወቀስ ያለበት እሱ ነው። ለሌላው ሰው የሚተርፍ ስራ ላይ ገንዘብን ከማፍሰስ ይልቅ ፎቅ ገንብቶ አንድ ወልዋይ ይቀጥራል፣ አንድ የሚጠብቅ በር ላይ ይቀጥራል፣ አንድ ማናጀር ይቀጥራል። ከዛ ገንዘብ ይሰበስባል። ከዛ ይልቅ አንድ ፋብሪካ አቋቁሞ 50 እና 60 ሰው 70 ሰው 80 ሰው ማተሚያ ቤት ሲሄድ ደስ ይለኛል። የኔን መጽሐፍ 20 ሴቶች ተቀምጠው ያሰባጥራሉ። በቃ ከዚህ በላይ ባታገኝስ ምን አለ? እነዚህ 20 ሴቶች ሲጠሩ የሚሰሩ ናቸው። በሳምንትም አንዴ የሚሰሩ፣ በ15 ቀን አንዴ የሚሰሩ ናቸው። ሁልጊዜ ማሰብ ጠግበ በበላ ቁጥር ራስህ እንድትወቅስ ብርቱካንና ሙዝ ይዘው ወደ ቤት በገባ ቁጥር እዛ ጋ አንድ ልጅ አለች ብርቱካን ጭራሽ ስትበላ ታይታ አታውቅም ብለህ እንድታስብ የህይወት መመሪያ እሱ ነው።